ጣሳይና እኛ ጋር ሲያመሽ ያው somebody ይዘታል ለማለት ባልችልም ግን ደግሞ ላይክ በጣም ማይሆን ነገሮችን እንደሚያወራ አውቃለሁ። እከሌ ነው ብዬ ማለት ባልፈልግም ህሊናክ ያውቀዋል። እኔ ልጅ ጋር መምጣት ነው ቤት መድረስ ብቻ በቃ እኔን ማግኘት ሆነ ልጅን ማግኘት እንዳትችል የሚፈልግ ሰው በዙሪያ አለ። በቃ ልክ እኔ ጋር በምትመጣ ሰዓት አንተ ወደኔ እንዳትመጣ ወይ ተደረገ ለምን አንድ ላይ ሆናችሁ አትገናገሩ? ዛሬም ሌላ ነገር ዛሬም ሌላ ነገር ተነገሩ ሌላ ነገር ከመጣው ለምን አንድ ሆናችሁ ልጃችሁን አታሳድጉ? ሩታ ምን አለች? ያንተና እኔ አንድ ላይ እንዳንሆን ብዙ ነገሮች እየተፈጠሩ ነው። አንተ ሳትኖር የሚያስፈራራኝ ሰው አለ። እዚህ መጥቼ ግን ስሙን መግለጽ አልፈልግም፣ ግን የሚያስፈራራኝ ሰው አለ ያለችው ሳይ አያችሁ አይደለም? ከሱ ራቂ እያለ እየመጣ የሚያስፈራራኝ ሰው አለ። እስካሁን ግን ምንም አልተናገርኩም ነው የምትለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። እያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። በጣም ነው እወዳችሁ። እንግዲህ ዛሬ ያው እንግዲህ አብርሽ ወደ ሩታ የመምጣቱን መንገድ ይዞታል። እውነት ለመናገር ለሄርሜላ የማስተላለፈው መልእክት ቢኖረኝ በቃ ይቅርብሽ፣ በቃ ከአብርሃም ቁራጭ ሲስተር፣ እውነቴን ነው የምልሽ፣ እንዲህ እህትነት ነው የምመክራት። ይሄ የክፋት ምናምን አይደለም፣ እውነቴን ነው። በቃ አብርሃም ላንቺ አይሆንሽ። በቃ አብርሃም ከልጁ እናት ጋር ነው መኖር የሚፈልገው። ስለዚህ ከሰው ህይወት ወጥተሽ የራስሽን ስራ ስሪ። ያቤት ይህን ነው የምመክርሽ ማለት ነው። አብርሽ ከልጁ እናት ጋር ነው መሆን የሚፈልገው። አለቅ ነገር ግን ግን ስራ መስራት ስለሚፈልግ ብቻ ሄርሜላን እየጠሩ የሚያወሩት ስለዚህ አለዛ ሄርሜላን የሚፈልጋት አይመስልም። አንድ ሰው ውጣ ከህይወት ተባረክሽ፣ ራስሽን ከዚህ በኋላ እንኳን ማስከበር አለብሽ። እውነቴን ከዚህ በኋላ እንኳን ራስሽን አስከብር። ራስሽን ብታስከብሪ ራስሽ ነሽ። ገባሽ? ራስሽን አስከብሪ እልሻለሁ። የእህትነት ምክር ነው። በስ ከዚህ በኋላ ይበቃል። በቃ ይህን ተመልካቾች ምርጥ ተመልካቾች አሏችሁ። የማይሰለቹ ተመልካቾች አሏችሁ። በእውነት ዛሬም ነገም ጭቅጭቅ ስማ አይሰለችም? ይሰለቻል። ኤፍሬምና ሩታ እውነት አላችሁ። አብርሽ ደግሞ አምኖ መቀበል አልፈለገም። ገባችሁ? ማመንም አይፈልግ፣ አምኖ መቀበልም አልፈለገም። ይሄ ነው አምነህ ከተቀበልክ ደግሞ አለቀ። ልብ ወደዚያ ወደዚህ የሚዋልል ከሆነ ሲጀምር አለቀ። አንዴ ወደ ሄርሜላ አንዴ ወደ ሩታ የሚል ከሆነ በቃ አንዱንም ጎበዙን አታፈቅር ማለት ይቻላል። ስለዚህ ልብህን ሳታርገው ልብህን ያሳብ ልብህን ለሩታ ብቻ እንደዛ ካልሆነ አስቸጋሪ ከባድ። ምን ተረዳችሁ እናንተ? ምከራችሁ እንዲመክሯቸው ነገሩ አይገባችሁም። እነሱ ምንም ሰው ረፉ ሲባል የሚመለሰው እነሱ ግን ረፉ ሲባሉ ጭራሽ ይብስባችሁ። ሩታ ዛሬ ልቧን ተናግራለች። እውነት ነው የምላችሁ። በቃ አብረው እንዲሆኑ ፈልጋለች። ከእንደዚህ አይነት ጭቅጭቅ መውጣት ፈልጋለች። እሷ ስትፈልግ ደግሞ እሺ ብለን መውጣት አለብን። ካልፈልጉ ሰላም ይበልጣል እኮ ከብር ራሱ ብቻ አላውቅም ጋይስ ምን ሊሆን እንዳለ
እያሉ ራሱ የሚባለው ነገር የለም። የአብርሽ ነገር እየገረመኝ አምኖ መቀበልን አቅቶታል። ማለት እሺ ብሎ መቀበልን አቅቶታል። አምኖ መቀበልን አቅቶታል። ከሩታ ጋር መታረቅ ፈልጓል። ሄርሜላንም እንዲያጣት ይፈራል። እንዳንተ ያለስ ኧረ ልቡ የሚወላውሎ እንዳይስጣችሁ። ልቡ እናንተ ብቻ የሚወድ ባል ይስጣችሁ። የሚወላውሎ አይስጣችሁ። በእውነቱ ኧረ ይደብራል። የሚወላውሎ የአብርሽ ጉዳይ ያሳስበኛል። የምር ነገ አንዴ ተነገ ወዲያ አንዴ ከዛ ወዲያ አንዴ ከዛ ወዲያ አንዴ ሄርሜላ ነው ይችላል። ዛሬ ሩታ እንግዲህ ነው ሄርሜላ ተነገ ወዲያ ደግሞ ሩታ ከዛ በኋላ ያንተ ነው እንግዲህ በቃ ይሄ ነው አላማው። ያንተ ወኔ ይስጠር እንግዲህ ሌላ ምን ይባላል? ልቦና ይስጠር። ልቦና የሚሰጥ ፈጣሪ ስለሆነ ጸበል አትሄድ ጴንጤ ነው። ጸበል አይወስዱም ጴንጤ ነው። ምን ይሻላል? የሚነገረውን አይሰማም፣ የሚባለውን አይሰማም። ምን ይሻላል? ጋይስ ምን ትሞክራላችሁ? እስቲ ሀሳብ ስጡበት። ለማንኛውም እወዳችኋለሁ። መልካም ምሽት። ምን እላችሁ በሌላ እስኪ የምንገናኝ